ሰላም እንዴት ናችሁ? የግላሞር ዩቲዩብ ቻናል ተከታታዮች ደህና ናችሁ? እና እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ፕሮጀክት ማኔጅመንት አሁን እንደቀጠልና ዛሬ ፓርት 8 ቻፕተር 8ን ፕሮጀክት ሪስክ ማኔጅመንት ምን እንደሆነ እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ። ዋትስ ፕሮጀክት ሪስክ ማኔጅመንት? በፕሮጀክት ውስጥ እንግዲህ ሪስክ ይኖራል። እነሱን እንዴት ማኔጅ እንደምናደርግ እናያለን ማለት ነው። ሶ ፕሮጀክት ሪስክ ማኔጅመንት ኢዝ አባውት አይደንቲፋይንግ ቲንግስ that could wrong in a project and figure out how to deal with those risks. የፕሮጀክት ሪስክ ማኔጅመንት የምንለው በፕሮጀክት ውስጥ ሊከሰቱ የሚችሉ የተለያዩ ነገሮች ይኖራሉ። እነሱን ወይም ሪስኮች፣ አደጋዎች፣ ስጋቶች እነሱን መለየት and also እነዚያን ሪስኮች እንዴት መቋቋም እንደምንችል የምናውቅበት መንገድ ነው ማለት ነው። ስለዚህ መጀመሪያ ሪስኮችን እንለያለን። ከለየን በኋላ ደግሞ እነዚያን ሪስኮች እንዴት መቋቋም እንደምንችል የምናውቅበት ዘዴ ፕሮጀክት ሪስክ ማኔጅመንት እንላቸዋለን ማለት ነው። Project risk management is important because it helps keep project on track and increase the chance of success. የፕሮጀክት ሪስክ ማኔጅመንቶች በጣም አስፈላጊ ናቸው። ምክንያቱም ፕሮጀክቱ በትክክለኛ መንገድ እንዲቀጥል and also ፕሮጀክቱ ስኬታማ የሆነ ወይም በስኬት እንዲጠናቀቅ ስለሚያደርጉት ማለት ነው። ቻንስ ኦፍ ሳክሰሱ ሀይ ስለሆነ and also በትክክለኛ መንገድ እንዲሄድ ፕሮጀክት ሪስኮችን አይዴንቲፋይ ማድረግ and እነሱን አይዴንቲፋይ ያደረግናቸውን ደግሞ እንዴት መቋቋም እንደምንችል የምናውቅበት ዘዴ ስለሆነ ማለት ነው። ፎር ኤግዛምፕል in software development a team creates a new application needs to manage risks like bugs that could delay the launch. እንግዲህ ሶፍትዌር ፕሮጀክት ላይ በምንሰራበት ጊዜ እዛ ላይ ሊፈጠሩ የሚችሉ የተለያዩ በጎች ይኖራሉ። እነሱን መከታተል፣ መለየት and also ለእነሱ ደግሞ መፍትሄዎችን ማስቀመጥ ሶፍትዌር ዲቨሎፕመንት ፕሮጀክታችን በደንብ እንዲሄድ ያስችለዋል ማለት ነው። ዌብሳይት ሪዲዛይን a company updating its website must consider risks like server outage during the launch. ዌብሳይታችን እንደገና ሪዲዛይን ማድረግ እንችላለን። በዚህ ሰዓት የተለያዩ የሰርቨር አውቴጆች ይኖራሉ። ሰርቨራችን ሜቢ መቆራረጥ ሊሆን ይችላል። ሪስኮች ናቸው። ስለዚህ እነዚህን ሪስኮች አይዴንቲፋይ ማድረግ and also እንዴት ሶልቭ ማድረግ እንዳለብን በዌብሳይት ሪዲዛይን ፕሮጀክት ላይ ግምት ውስጥ ማስገባት ይኖርብናል ማለት ነው። ክላውድ ማይግሬሽን moving data to the cloud involves risks like data loss or security breaches. ክላውድ ነው ያው ኢንተርኔት ላይ ዳታችን ኦቨር ዘ ኢንተርኔት ሙቭ እናደርግ እንችላለን። ስለዚህ በዚህ ሰዓት የዳታ ሉዝ ሊኖር ይችላል። ዳታችን ሊጠፋ ሊበላሽ ይችላል and also የተለያዩ ሴኩሪቲ ብሬቾች የደህንነት የዳታችን ባልተፈለገ ሰው ብሬች ሊደረግ ይችላል ወይም ደግሞ በሌላ ሰው ሞዲፋይ ሊደረግ ይችላል፣ ሉዝ ሊሆን ይችላል ማለት ነው። ስለዚህ ክላውድ ማይግሬሽን ፕሮጀክት ላይ እንደዚሁ የዳታ ሉዝ የሴኩሪቲ ጉዳዮችን ኮንሲደር ማድረግ ሪስኮች ስለሆኑ ኮንሲደር ማድረግ ያስፈልጋል ማለት ነው። ሲስተም ኢንቴግሬሽን combining different software systems can face risks like compatibility issues. የተለያዩ ሶፍትዌሮችን ሲስተሞች ይኖራሉ። እነሱን ኢንተግሬት አድርገን ወይም አጣምረን አንድ ላይ እንዲሰሩ በምንፈልግበት ጊዜ ኮምፓቲቢሊቲ ኢሹ ፌስ እናደርጋለን ማለት ነው። ኮምፓቲቢሊቲ ማለት ጀስት የተለያዩ ሲስተሞች ተግባብተው ለመስራት እንደዚህ አይነት ሪስኮች ሊያጋጥሙ ይችላሉ።
ሌላው ኮመን ሶርስ ኦፍ ሪስክስ ኢን ኢንፎርሜሽን ሲስተም ፕሮጀክትስ። በኢንፎርሜሽን ሲስተም ፕሮጀክት ላይ ሊያጋጥሙ የሚችሉ የተለመዱ ሪስኮች ሶርሳቸው ምንጫቸው ምንድነው? የሪስክ ሶርስ ኦፍ ሪስክስ ፕሮጀክት ስንሰራ ሊያጋጥሙን የሚችሉ ሪስኮች ይኖራሉ። ስለዚህ እነዛ ሪስኮች ምንጫቸው ምን ሊሆን ይችላል? ቴክኒካል ፕሮብለምስ ሊኖር ይችላል። ኦርጋናይዜሽናል ቼንጅ ሪስኮቹ ምንጫቸው ከቴክኒካል ፕሮብለም ሊሆን ይችላል። ኦርሶ ኦርጋናይዜሽናል ቼንጅ በምናደርግበት ጊዜ ሊመጡም ይችላሉ። ቴክኒካል ፕሮብለምስ ኢሹስ ዊዝ ቴክኖሎጂ ዛት ኩድ ዲስራፕት ዘ ፕሮጀክት። ፕሮጀክቱን ሊያስተጓጉሉ የሚችሉ የቴክኖሎጂ ጉዳዮች ይኖራሉ። ቴክኒካል ኢሹስ ሜይ ቢ የምንጠቀመው ቴክኖሎጂ ሊሆን ይችላል፣ ወይም ደግሞ የኛ ቴክኒካል ኖሌጅ ሶርስ ኦፍ ሪስክ ሊሆን ይችላል፣ የሪስክ ምንጭ ሊሆን ይችላል። ኦርጋናይዜሽናል ቼንጅ ወይም የድርጅታዊ ለውጦች ቼንጅ ዊዝን ዘ ካምፓኒ ዛት ማይ አፌክት ዘ ፕሮጀክት። ሜይ ቢ በኩባንያ ወይም በድርጅት ውስጥ በፕሮጀክት ላይ ተጽዕኖ ሊያደርሱ የሚችሉ የኦርጋናይዜሽናል ቼንጅ ድርጅቱ የተለያዩ ለውጦች ሊያደርግ ይችላል። በዛ ሰዓት የሪስክ ሶርስ ሊሆን ይችላል። ኤግዛምፕልስ ቴክኒካል ፕሮብለም አን ኢኮመርስ ፕላትፎርም ኤክስፔሪንሲንግ ክራሽስ ዱሪንግ ሴልስ። የኢኮመርስ ፕላትፎርም ላይ ዱሪንግ ሴል ላይ ክራሾች ሀፐን ሊያደርጉ ይችላሉ። ዘሳር ቴክኒካል ፕሮብለምስ ናቸው። ኦርጋናይዜሽናል ቼንጅ ካምፓኒ ሪስትራክቸሪንግ ሊዲንግ ቱ ሉዝ ኦፍ ዘ ኪ ቲም ሜምበርስ ኢን ዘ ፕሮጀክት። ሜይ ቢ ድርጅታዊ ለውጥ በምናደርግበት ጊዜ በዛ ፕሮጀክት ውስጥ የሚሳተፉ የተለያዩ የቡድን አባላት ይኖራሉ። እነሱን ልናጣ እንችላለን ማለት ነው። ፕሮጀክቱ ቼንጅ በሚያደርግበት ጊዜ፣ ሪስትራክቸር በሚያደርግበት ጊዜ ሜይ ቢ ቲም ሜምበሮቹ ሪዛይን ሊያደርጉ ይችላሉ። በዚያ ምክንያት ሪስክ ሀፕን ሊያደርግ ይችላል ማለት ነው። ሌላው ማርኬት ቼንጅ የሞባይል አፕሊኬሽን ፌሲንግ ኮምፒቲሽን ፍሮም ሲሚላር አፕስ ዛት ላውንች አንኤክስፔክትድሊ። ሜይ ቢ ገበያ ለውጥ በሚኖርበት ጊዜ የሞባይል አፕሊኬሽን ዲቨሎፕ ልናደርግ እንችላለን። በዚህ ሰዓት ደግሞ ሌላ ኮምፒቲተርስ የኛን ፕሮዳክት የኛን አፕሊኬሽን አይነት የሚሰሩ ኮምፒቲተሮች ይኖራሉ። ስለዚህ በዚያ ሰዓት ሪስክ ሀፕን ሊያደርግ ይችላል ማለት ነው። ሌጋል ኢሹስ ሶፍትዌር ፕሮጀክት ኒዲንግ ቱ ኮምፕላይ ዊዝ ኒው ዳታ ፕሮቴክሽን ላውስ። የህግ ጉዳዮችም ሪስክ ምንጭ ሊሆኑ ይችላሉ። ለምሳሌ የተለያዩ የሴኩሪቲ ጉዳዮች ይኖራሉ። ከእኛ ዲቨሎፕ ከምናደርገው ፕሮጀክት ጋር ተግባብተው ፕሮጀክቱ ላይ ልናካትተው የሚገባ የህግ ጉዳዮች ይኖራሉ። ለምሳሌ ፕሮቴክሽን ላውስ ማካተት ሊኖር ይችላል። ስለዚህ እነሱን ለማካተት ስንል ሪስክ ሀፕ ሊያደርግ ይችላል ማለት ነው። ፒፕል ኢሹስ ፕሮጀክት ቲም ሉዚንግ ሊድ ዲቨሎፐርስ ሚድ ፕሮጀክት አፌክት ዘ ታይምላይንስ። ይሄ ደግሞ በፕሮጀክት ውስጥ ከሚሳተፉ የቡድን አባላት ሜይ ቢ ሊድ ዲቨሎፐሩ ወይም በዛ ፕሮጀክት ውስጥ እንደ ሊደር ሆኖ የሚያገለግለው ሜይ ቢ ሊወጣ ይችላል ማለት ነው። ሉዝ ከስራ ለቆ ሊወጣ ይችላል። በፕሮጀክቱ አጋማሽ ላይ በዚህ ሰዓት ሪስክ ሀፕን ሊያደርጋል ማለት ነው። አናዘር ፖይንት ኢዝ ሪስክ አይዴንቲፊኬሽን። ያው ሪስኮችን መለየት ማለት ነው። ዋይስ ቱ ፋይንድ ሪስክስ፣ የተለያዩ አደጋች ሪስኮችን የምንለይበት መንገድ ይኖራል። ቲም ዲስኬሽን፣ የቡድን ውይይት በማድረግ ሪስኮችን አይዴንቲፋይ ልናደርግ እንችላለን። ኤክስፐርት ኢንተርቪውስ፣ በዛ በምንሰራው ፕሮጀክት ጋር ጥልቅ እውቀት ያላቸው ባለሙያዎችን ቃለመጠይቅ በማድረግ ሪስኮችን አይዴንቲፋይ ልናደርግ እንችላለን። ኤንድ ኦልሶ ፓስት ፕሮጀክት ሪቪውስ፣
ካሁን በፊት የተሰሩ ያለፉ ፕሮጀክቶችን በመገምገም እነሱም ሪስኮችን አይደንቲፋይ ልናደርግ እንችላለን ማለት ነው። ኤግዛምፕል ቲም ብሬንስቶርሚንግ ዱሪንግ የፕሮጀክት ኪክ ኦፍ ቲም ሜምበርስ ሊስት ፖቴንሻል ሪስክስ ቤዝድ ኦን ዘ ፓስት ኤክስፔሪንስ። ፕሮጀክቱን በምንጀምርበት ወቅት በዛ ፕሮጀክት ውስጥ የሚሳተፉ የቡድን አባላት ካለፉት ልምዶች በመነሳት ሊከሰቱ የሚችሉ ሪስኮችን መዘርዘር። ስዎት አናላይሲስ በማድረግ ሪስኮችን አይደንቲፋይ ልናደርግ ይችላል። አን ፌርም ሪቪውስ ስትሬንግዝ ኤንድ ዊክነስ ዌን ፕላኒንግ ኤ ኒው ሶፍትዌር ቱልስ። አንድ የአይቲ ፕሮጀክት አዲስ ሶፍትዌር ዴቨሎፕ ማድረግ ስንፈልግ ስዎት አናላይሲስ መስራት። ስዎት አናላይሲስ የምንለው ሪስክ ስትሬንግዝ ዊክነስ ኦፖርቹኒቲ ኤንድ ትሪት ያ የምንሰራውን ፕሮጀክት ስትሬንግዙን ዊክነሱን ኦፖርቹኒቲውን ትሪቶችን እነዚህን አናላይዝ በማድረግ ሪስኮችን አይደንቲፋይ ማድረግ እንችላለን። ሌላው ኤክስፐርት ኢንተርቪውስ በማድረግ ኮንሳልቲንግ ዊዝ ሳይበር ሴኩሪቲ ኤክስፐርትስ ቢፎር ላውንቺንግ ኤ ኒው አፕሊኬሽን። የተለያዩ ኤክስፐርቶችን ቃለ መጠይቅ በማድረግ አዲስ ለምንሰራው ሶፍትዌር ለምንሰራው ፕሮጀክት ለምሳሌ ሳይበር ሴኩሪቲ ኤክስፐርቶች ይኖራሉ። የምንሰራውን አፕሊኬሽን ላይ ሊያጋጥምን የሚችልን የሴኩሪቲ ጉዳይ እነሱ ስለሚነግሩን ቃለ መጠይቅ በማድረግ ኤክስፐርቶችን we can identify risks, review past projects ያለፉ ፕሮጀክቶችን ሪቪው ማድረግ። ቲም ካምፓኒ ቴክኖሎጂ ካምፓኒ look at issues from previous software launch to avoid repeated mistakes። ያው ስህተቶችን ላለመድገም ከአሁን በፊት የተሰሩ ፓስት ፕሮጀክቶችን እነሱንን ሪቪው በማድረግ ምን ማድረግ እንችላለን? ሪስኮችን አይደንቲፋይ ማድረግ እንችላለን። using checklists, project manager using checklist of a common risks when starting a new IT project። የአይቲ ፕሮጀክታችን ስንጀምር የስጋት ዝርዝሮችን ማስቀመጥ በቼክሊስት በማስቀመጥ we can identify risks። another point is risk quantification ወይም ደግሞ የሪስክ መጠን መለኪያ። ሪስኩን ምን ያህል መጠኑ ምን እንደሆነ ምን ያህል የሚለውን ነገር ኤክስፕረስ ማድረግ። የተለያዩ ኳሊታቲቭ ኤንድ ኳንቲታቲቭ አናላይሲስ አለ። አሰሲንግ ሪስክስ ቤዝድ ኦን ላይክሊሁድ ኤንድ ኢምፓክትስ። ፕሮጀክቱ ሪስኩ በዛ ፕሮጀክት ውስጥ ሊያደርሰው የሚችለውን ተጽዕኖ መሰረት በማድረግ we can quantify risks qualitatively and quantitatively ማለት ነው። Qualitative analysis, a project team rates the risks of a software bugs as high, medium, low. ኳሊታቲቭ የምንለው በዛ ፕሮጀክት ውስጥ ሊያጋጥሙ የሚችሉ ሪስኮችን ሬት ማድረግ። ሃይ፣ ሚዲየም፣ ሎው ብለን ሬት ማድረግ። ከፍተኛ፣ መካከለኛ፣ ዝቅተኛ ሪስክ ብለን ኳሊታቲቭ አናላይሲስ እንሰራለን ማለት ነው። ኳንቲቴቲቭ አናላይሲስ ማለት ደግሞ calculating the potential cost of the security breach in financial application. We express the risks in quantity, the number እነሱን ኤክስፕረስ ማድረግ ሪስኮችን ማለት ነው። ሌላው ሲሙሌሽን running tests to see how a new application perform under heavy user traffic። የምንሰራው ፕሮጀክት ይኖራል። እሱንም በሃይ ነምበር ኦፍ ዩዘርስ በሚኖርበት ጊዜ ምን ያህል ትራፊክ ማኔጅ እንደሚያደርግ ቴስቶችን ማካሄድ። ዲሲዥን ትሪ evaluating whether to develop a feature based on the risks of technical delays። ጀስት ዲሲዥን ትሪዎችን በማስቀመጥ ኢቫሉዌት በማድረግ ፕሮጀክቱ ሊያጋጥሙ የሚችሉ ሪስኮችን ዲሳይድ የምናደርግበት ነው። ሪስክ ማትሪክስ using a matrix to prioritize risks in a system upgrade project። የተለያዩ የሪስክ ማትሪክሶችን በመጠቀም ሪስኮችን ፕራዮሪታይዝ በማድረግ we can quantify risks
ሌላው ፖይንት the last point risk response development and controls ሪስኮች እንግዲህ ሀፕን ያደርጋሉ። ስለዚህ ለነሱ ምን አይነት ሪስፖንስ ወይ ምን አይነት ኮንትሮል ሜካኒዝሞችን አፕላይ እናደርጋለን። ways to handle risks ሪስኮችን ሃንድል የምናደርግባቸው መንገዶች avoid mitigate transfer or accept risk ሪስኮችን avoid ልናደርግ እንችላለን። also mitigate ልናደርግ እንችላለን። transfer or accept ልናደርግ እንችላለን ማለት ነው። avoid means a project team decide not to include a risky features in any application to prevent delays እንግዲህ ፕሮጀክታችን ላይ ዲላይ ወይም ደግሞ ዘግይቶች ሀፕን እንዳያደርጉ ለመከላከል አደገኛ ሪስክ የሆኑ ፊቸሮችን እነሱን ነገሮች አለማካተት ማለት ነው። አለማካተት መወሰን በዛ ፕሮጀክት ውስጥ ሪስክ ሊያመጡ ይችላሉ የሚባሉ ፊቸሮችን እነሱን አለማካተት አቮይድ ለማድረግ የምንጠቀመው ቴክኒክ ነው። ሚቲጌት ለማድረግ ደግሞ ጀስት ፕሮጀክቱን ሪስኮችን መቀነስ ማቃለል by implementing extra testing to reduce the chance of bugs in software release ያው ሶፍትዌር ሪሊዝ ከመደረጉ በፊት የተለያዩ ኤክስትራ ቴስቶችን በማካሄድ ሚቲጌት ማድረግ የሪስኩን ቻንሱን ሪዲዩስ የምናደርግበት ኤክስትራ ቴስቶችን አፕላይ በማድረግ we can mitigate risk level ማለት ነው። transfer purchasing insurance for a project involving sensitive data to reduce financial risks እነዚህ ደግሞ ጀስት የተለያዩ የፕሮጀክቱ ሪስክ ሀፕን ሲያደርግ ለሌሎች አካላት ትራንስፈር በማድረግ እነሱ ሪስፖንሲብል እንዲያደርጉ የማድረግ ሂደት ነው ማለት ነው። እዚህ ለምሳሌ ሴንሲቲቭ የሆነ ዳታ ካለን ሪስኮችን ትራንስፈር በማድረግ ለሌሎች ፐርቼዚንግ ኢንሹራንሶች በመስጠት እነሱ ኃላፊነቱን እንዲወስዱ ማድረግ አክሰፕት መቀበል ነው። The project managers acknowledging that some delays are possible and prepare to handle them አክሰፕት አድርገን ለእነሱ ደግሞ እንዴት ሃንድል ማድረግ እንደምንችል ወይም ደግሞ እንዴት መቋቋም እንደምንችል መፍትሄዎችን ማዘጋጀት አክሰፕት ለማድረግ ነው። The last one is regular monitoring continually checking the risk register during an IT project to keep it updated መደበኛ የሆነ ክትትል ማድረግ ነው። ፕሮጀክት ውስጥ አፕል ሊያደርጉ የሚችሉ ሪስኮችን ለመለየት መደበኛ የሆነ ክትትል ማድረግ ሪስኩ ሪስፖንስ ለመስጠት ያግዘናል ማለት ነው። It's all about today's class. Thank you.